መልካም ልደት ለኢዮብ 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 በቃ ጎበዝ አጥበል በኡፍ ኡፍ ኡፍ አይዛ እና ፋሚሊ እና ሰርፕራይዝ እናደርገዋለን ደግሞ ፕሮግራማችን እስከምንጨርስ ደግሞ ተከታተሉን እሺ ፀሐይ እንዳይቀልጥ ደግሞ ሰላማት የነራያ ተከታታዮች እንደምን አላችሁ ሰላም እግዚአብሔር ይመስገን በያላችሁበት ሰላማችሁ ይብዛልኝ ማለት ነው እና ወደ ሀሳባችን ከመግባታችን በፊት ላይክ ሰብስክራይብ ሼር ማድረጋችሁ እንዳይረሳ ማለት ነው የሆነች እህታችን ማለት ነው የ8 አመት ልጅ ነው ያው የአመቱ ደርሷል ነው የአመቱ እስከ አክብርልኝ ምናምን ስላለችኝ ኬክ ላሰራላት እየሄድኩኝ ነው አሁን ማለት ነው አዘዛኝ ማለት ነው ኬክ አሰርተ ልጄን የአመቱ እንድታከብርልኝ ምናምን ብላኝ የ8 አመት ልጅ ነው አሁን ኬክ ቤት ደርሻለሁ ቤተሰብ ደርሻለሁ ሰላም እንዴት ነው አለን የአመት እንትን ላሰራ ፈልጌ ነበርና ኬክ እነዚህ ክቦቹ ማለት ይሄ እሺ 8 አመቱ ነው ስላድኖ ከዛ ደግሞ ርችት አንዳንድ ነገሮች ለከክም ይሆን ነገር እገዛለሁኝ ማለት ነው ተከታተሉ አዎ ደንበኛ እናመጣለን እንዲያይ እኮ ነው እንዲያይ ነው ስላድኖ ብቻ ስለሚቀር ችግር የለውም ኖርማል ነው ፋሚሊ እንደምታዩት እየታሸገ ነው ማለት ነው እናንተም ከፈለጋችሁ እናደርስላችኋለን አሁን ደግሞ ተከታተሉን እሺ ኬካችን እናመጣለን ተከታተሉን አሁን ደርሻለሁኝ ማለት ነው ተከታተሉን እስኪ ሰላም ነው እንዴት ነው አለን ደረሰ የትናንት ኢዮብ ሞገስ ደርሷል የትኛው ነው እስኪ የው ፋሚሊ ይሄን ይመስላል ማለት ነው ኢዮብ ጥሩ ነው እንዴት አያችሁት ቤተሰብ ፋሚሊ ከዚህ ተነስተን ደግሞ ወደ ገጠር እንሄዳለን ማለት ነው ውላችሁ እኛ ጋር ይሁን ተከታተሉን የው ፋሚሊ እንዳያችሁት ታሽጓል ማለት ነው እንሄዳለን ተከታተሉን ባጃጅ ስለያዝኩኝ እና ቤተሰብ ፋሚሊ ደርሰናል ማለት ነው ያው አሁን ሰርፕራይዝ እናደርገዋለን ልጁ ማለት ነው ያው ርችት አንዳንድ ነገር ምናምን ገዛዝተናል ሙዝም አለ አንዳንድ ነገር አለ እዚህ ጋር ደግሞ ስላድና አለ ማለት ነው እስኪ ስላድናችን ይሄን ይመስላል ማለት ነው አሁን ደርሰናል ወደዛ ይሄው አያችሁት ቤቱ ያ ቀለም ቤቱ ማለት ነው ፋሚሊ تعالوا فاميلي نو تكتاتلون
ሰላም ነው። ሰላም ነው። ያው አሁን ፕሮግራማችን ጀምረናል ማለት ነው። እንደምታዩት ይሄን አዘጋጅተናል እና ከእናንተ እስከ መጨረሻ የምናደርጋቸው ነገሮች መከታተል ነው የሚያስፈልገው ከእናንተ ማለት ነው። እና እስከ መጀመሪያ ሻማው እንትን እንለዋለን። ያው እንደዚህ ማለት ነው። ከዛ እንለኩሰዋለን ማለት ነው። ፋሚሊ እንዳያችሁት ማለት ነው። ይኸው የ8 ዓመት ኢዮብ ሞገስ እንኳን ተወለድክ። ያው ይሄን አድርገና ማለት ነው። ወደ ቀጣይ ዝግጅታችን እንሄዳለን። አያችሁታ እና ፋሚሊ ይሄን አዘጋጅተናል ማለት ነው። ዳቦም አለ፣ ያው አንዳንድ ነገር አለ፣ ሙዝም አለ ማለት ነው። እዚህ ጋር የተለያየ ነገር አዘጋጅተናል ማለት ነው። በአቅማችን ባለን ነገር ፋሚሊ እና ይባ ደወለ ዛም ዘብኻ ማለት ተወሰነ ከሽ ከዛ ጽና በልቆርስ መልካም ልደት ለኢዮብ፣ መልካም ልደት ለኢዮብ፣ መልካም ልደት ለኢዮብ። መልካም ይህን ይመስል ነበር ማለት ነው። በእውነት ለቀሪ ዘመን ያው መልካም ምኞት እመኝልሃለሁኝ ወንድሜ። ያው ያሳድግህ ብለናል። እስኪ የምትሉት ነገር ካለ ተናገሩ። ያው እናንተ የምትሉት ነገር ምን ነው ይል ነገር በቃ ይኸው 8ኛ ዓመት ነው የሚመጣው፣ የሚቀጥለው 9ኛ ዓመት ደግሞ በጣም እንትን ብለን ከዚህ የበለጠ አድርገን ያው እንሰራለን ማለት ነው። ደስ ብሏላ እና ቤተሰብ ይሄ ወንድማችን 8ኛ ዓመቱ ነው። ያው ቀጣይ የሚመጣው ደግሞ 9ኛ ዓመቱ ከዚህ የተሻለ ደግሞ እናደርግለታለን ብለን እናስባለን ማለት ነው። ደግሞ በሰላም ያደርሰን እስከዛው። እንኳን ተወለድክ እንኳን ተወለድክ በላይ ሀውየማ እንትን ቆይ ነፈስ ልደት ለኢዮብ፣ መልካም 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 ልደት ለኢዮብ፣
መልካም ልደት ለኢዮብ፣ መልካም ልደት ለኢዮብ። ኦ ጎበዝ። Happy birthday to you. Happy birthday to you. Happy birthday to you. አይደለም 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 አይደለም። አዎ በጣም ደስ ይላል። ቤተሰብ ቀጣይ ፕሮግራማችን ዳቦውን ይቆረሳል ማለት ነው። ያለውን ነገር ደግሞ እንሰጣቸዋለን ለልጆቹ ምናምን እና ተከታተሉን እሺ። ጠላም አለ ዳቦም አለ እንደምታዩት አንዳንድ ነገርም አለ ሙዝ ፋሚሊ እና አብራችን ሆኑ እስከ መጨረሻ ፕሮግራማችን። ያው ጠላም አለ ያዙ ያው ዳቦም ያለውን ዳቦ የተሰጡ ነው ማለት ነው ለልጆቹ። እና ፋሚሊ አሁን ደግሞ የመጨረሻ ፕሮግራማችን ማለት ነው። ያው ይሄን ስጦታ ይዘንለት የመጣ ነው ለወንድማችን ስጦታውን እንሰጠዋለን ማለት ነው። ተከታተሉ። ይከፈት 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 ያው በስ እና ይሄን ይመስላል ማለት ነው። በሰዎች ያው እመቤት ተጠብቀ ወንድሜ እና ለማንኛውም ልጁ አይናፋር ነገር ነው ያው መናገር አይችልም። እና ፋሚሊ ይሄን ይመስል ነበር ማለት ነው የዛሬ ቀን ውላችንን። ይሄን እየማኛ ሀሜኖር ታዲያ ፋሚሊ ለማንኛውም አሁን ጨርሰናል ማለት ነው። ሁሉም ነገር ጨርሰናል እንዳያችሁት ያው በጣም ደስ ይላል ብዬ ተስፋ አደርጋለሁ። ሀሳብ አስተያየታችሁ ደግሞ በኮሜንት ላይ አሳውቁን ማለት ነው። ቤተሰብ እናመሰግናለን እስከ መጨረሻ እኛ ጋር ስለነበራችሁ በጣም እናመሰግናለን እንጂ እና ፋሚሊ ቤተሰብ ፕሮግራማችን ጨርሰናል ማለት ነው። አሁን ወደ ቤታችን እየሄድን ነው። ወደ አላማጣ ደግሞ ይኸው እዚህ ያለ እንሄዳለን ማለት ነው። ፋሚሊ ሆድና ይቦል ጋርጃለ ካሬኩም ዶ ጋርጃሌ ትባላለች። እሺ ጋርጃሌ ትባላለች እቺ እና ፋሚሊ እንመስል ነበር። እንወዳችኋለን። ባይ 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 ባይ